መድብል ዝናን አግቶ እያሰቃየው ይገኛል። እስካሁንም አልለቀቀውም። መድብል እባክህን ልቀቀኝ፣ ተው በኋላ ችግር ነው የምትፈጥረው፣ ልቀቀኝ ብትለቀኝ ይሻላል ብሎ ሲለው አረ በፍጹም አልለቅም፣ የወንድሜን መጨረሻ ሳላይ የወንድሜ ያለበትን ሳትነግረኝማ ብሩኬ ያለበትን ሳትነግረኝ መቼም ቢሆን በጭራሽ አልለቅም፣ እዚቹ ደም እንፋሰሳታለን እንጂ አልለቅም፣ እኔም አንተም እንሞታታለን ይለዋለኝ። እኔ በጭራሽ መቼም አልሞትም፣ መቼም እኔ ያበበ ደሚሳ ልጅ እንግዲህ ሞገስና ዳጣ ደግሞ እነሱስ እንደው እዛ ውስጥ ባይገቡ ይሻላሉ። ዝም ብሎ ማጨብጨብ ገብተው ማለት ነው። መድብልን እኮ አያግዙትም እኮ። መድብል ነው ዝናን በቃ አስሮ እያሰቃየውና እያወጣጣው ያለው። ዝና መቼም ሊናገርም አልቻለም። እንግዲህ ኤፍራታና ማህሌት ደግሞ ተፋጠውን ያሉትኝ ዝናን ምን አድርገሽው ነው? የት ነው ያለው? ለምንስ እዚህ ቤት ቀጠርሽው ሲጀመር ብላ ስትለው እንዴ ዝና እንትና መድብል እኮ እንዴት ሊገለኝ ነበረ? ደግሞ ቢገለኝም አይፈረድበትም። ምክንያቱም እኔ መርዝ ላጠጣው ነበረ። መድብል መርዝ አጠጪውና እኔ ሞትኩ መስዬ ከዛ በኋላ እሱን ናናን ሰው ሙቷልኝ ብለሽ በይው ብሎ ሲለኝ እሺ ብዬ ጠራውት መጣ። ይህ ነገር ተፈጠረ። እኔ እንደዚህ ይፈጠራል ብዬ አልገመትኩም ነበረ። ምክንያቱም መርዙን እኔ ላጠጣውን የነበረ እኔ ሊገለኝ ነበር እኮ በሰዓቱ። እሱን ባልጠረው ኑሮ እኔ መድብል እኮ ሊገለኝ ነበር። በዚህን ሰዓት እኔ የለሁም ነበር በህይወት ብላ ትላታለች። ይሻልሽ ነበር ባትኖር ይሻልሽ ነበረ። እንዴ አንቺ እንዴት ዝናን አሳልፈሽ ለመድብል ትሰጫለሽ? ብላ እሷም እያለች ነው እንግዲህ። የመድብል የዝና ጓደኛ ደግሞ እየደወለ ማህሌትም ጋር ደውሎ ምን ይላታለች? ፍርሃት የተባለችውን ልጅ ህይወቷን ከማጥፋታችን በፊት ዝና ያለበትን ቦታ ትንገረን፣ ለመድብል ትንገረው፣ ዝና ያለበትን ይንገረን። የማይነግረን ከሆነ መጀመሪያ እሷ እናጠፋታለን። ከዛ ሲቀጥል ደግሞ እንትናን መድብልን አናጠው፣ እንደምን ብለን ይዘን ህይወቱን እናጥፈዋለን እስከ ሙሉ ቤተሰቡ እያለ ይደነፋለኝ። የዝና ጓደኛ ሞሲሳ ካሌብ ሞሲሳ ነው የሚባለው። ኃይለኛ ኮንትሮባንድ ሺሻዎችን ህገወጥ ስራዎችን የሚሰራ ደላላ ነው። የዝና ጓደኛ ነው። እንግዲህ እያስፈራራቸው ይገኛል ማህሌትንና ኤፍራታን። ያው መድብል እንግዲህ ዝናን እንትን ብሎ በመቀስ ሁሉ አይኑን እንትን ሊለው፣ ኧረ በስመ አብ ወወልድ ወመንፈስ ቅዱስ። ግን ወይኔ ዝና ጉራው ጉራ አይደለ፣ የመጨረሻ ጉረኛ ነው። ወንድ ነህ ወንድ ነህ። እንደዚህ በቦክስ በጥፊ መተኛል አይደለ? መግደል ነው የቀረ አይደለ? በቃ ግደለኝ፣ ምን ትጠብቃለህ? ግን ደግሞ እኔ አልሞትም ይለዋለኝ። ንገረኝ፣ በቃ ወንድም ያለበትን ንገረኝ። እኔ ሌላ ምንም አልፈልግም ካንተ። ወንድም ያለበትን ንገረኝ፣ ከዛ በኋላ እኔ እለቅሃለሁ። እኔ እኮ ከአንተ ጋር አይደለም ጸቤ፣ እኔ ወንድሜን ንገረኝ። በተለይ ደግሞ ጸቤ ከካሌብ ሞሲሳ ጋር ነው። ምክንያቱም ካሌብ ሞሲሳና እኔ ከአንድ ላይ ታስረን ብዙ ስቃዮችን ብዙ ችግሮችን አያሳልፈናለኝ። እንግዲህ እሱ የታሰረበትን እኔ ያውቃለሁ። አሁንም የሚሰራው እሱን ስራ ነው። ወንድሜ ልጁን ለማሳከም ሲል ቤቱንና መኪናውን ላለመሸጥ ሲል እንግዲህ ከእናንተ ውስጥ እንደዚህ አይነት ነገር ወንጀል ውስጥ ተዘፍቋለኝ። እኔ እኮ ገንዘብ እሰጣለሁ፣ የፈለጋችሁን ገንዘብ በሉኝ፣ እኔ እሰጣለሁ። ብቻ ወንድሜን ንገሩኝ። በቃ በህይወት አለ የለም፣ ወንድሜን አገናኙኝ፣ አትርፉልኝ፣ በህይወት ካለም ስጡኝ እያለ እንግዲህ መድብል እየጨቀጨቀው ይገኛል። እሱ ግን በአንገት ገመድ ይገባል እንጂ ስለ ብሩክ የማውቀውን ነገር የለም፣ ባውቅም አልነግርህም ብሎታለኝ። ግጥም አድርጎ በካቴና እግሩንም እጁንም አስሮታል። ያው እንግዲህ መድብል የሆነ እንትን መቀስ ነገር ከኪሱ ሊያወጣ ሲል ቁልፍ ጥሎ ነበረ። ቁልፉን ጥሎ በእግሩ እንደምንም ብሎ አሽከርክሮ አነሳ። ከዛ ሊፈታ ነበር፣ በቁልፍ ተቆልፎ የለ። በኋላ እጁና እጁ ተጠርንፎ በቁልፍ እንትን ተቆልፏል። ከዛ ሊከፍት ሲል ራስ በራሱ ግን ኃይለኛ ነው ዝና። ከዛ ደረሱበት እነሱ ማለት ነው ድጋሚ። እንትና ዳጣ ደግሞ ይች ጉረኛ በምላጭ እንዲህ ሰኞ ማክሰኞ መጫወቻ ነው ማድረገው ፊት እንደዚህ በምላጭ ተፋትፌ ትላለች። እባካችሁ ልቀቁት፣ ይሄ ስበብ ነው የሚሆንብን። ኧረ እንደዚህ አይነት ሰው ብረት ሰው ነው እንደ ስበብ የሚሆን። ለነገሩ ለፖሊስ ነበር እኮ እሱን ስልኩን እንዳለ ለፖሊስ ቢሰጡት መረጃው ይገኝ ነበረ። ግን እሱ ደግሞ ከፖሊሶች ጋር ፒስ ነው። ከዛ ዳጣ ደግሞ በምላጭ ልትተለትለው ጠጋ ስትል ዳጣ ይላታል። ይኸውልሽ ስሚ፣ ተይው ምላጩን ተይውና እኔ እስኪ ጠጋ በይ፣ እኔ ምነግርሽ ነገር አለ ይላታለኝ። ስለ ብሩክ ሊነግረኝ ነው ብያለች። እንደዚህ ጠጋ ስትል እንደ ጆሮዋን አልነከሳትም።
ከዛ ኦ አለች አደባለቀችው በጩኸት። ከዛ መጡ እነ ሞገስ ወደዛ ወጣ ብለው ነበረ መጡ። ከዛ ድጋሚ ሊያንቀው ነበረ። እንዴት ልጅቷን ጆሮዋን ትነክሳታለህ? አንቺ ለምን ጠጋል ሲጀምር ብሎ ሲሏት፣ እንዴ ለቡራ ስለ ቡራ የሚነግረኝ መስሎኝ ነው እኔማ ሰው መስሎኝ ጠጋ አልጎኝ፣ ግን ጠጋ ስል እንደዚህ እንደ ጅብ የሰው ጅብ ነከሰኝ እያለች ከዛ ደግሞ እንትና እቺ እንደ ሉላ ግን ሰው ራስ ወዳድ ነው። ሉላ እና ሞገስ ወይኔ ለራሳቸው ሲሉ በቃ ረረረ። ግን ታዘባቸው መድብል በጣም ታዝቧቸዋል። ለራሳቸው ነፃነት፣ ለራሳቸው ኑሮ በቃ ለራሳቸው ሲሉ ነው ለራሳቸው ህይወት ለመኖር ስለ ብሩክ ሳያስቡ ስለ ራሳቸው ኑሮ ለህይወት ለመኖር ለወደፊቱ የወረቀት ፍች ምናምን ቢሞትልን ቢታሰርልን ምናምን እያሉ ያስባሉ። ወይኔ ሞገስ ግን አቅም የለው ጉረኛ። በዛ ላይ ደግሞ ሉላ እሱ እንድትሆን ስለሚፈልግ በቃ እንትና ዝና በቃ የሆነ ነገር እንዲወድላቸው ነው የፈልጉ ነገረው። ግን ሞገስ ሉላን ቀምተኝ የምትቀር መስሎ ነው። የጊዜ ጉዳይ ነው፣ ጠብቅ፣ ቀምተኝ አትቀርም አለው። ከዛ መድብል ወደ ቤት ተመለሰና እራት እየበላ ነበረ። አቅርባ ቅድስት እኔ የምልህ መድብል አለችው። አቤት አንቺ የምትይኝ ስለ ጋሽ ምንም ነገር ፍንጭምጭምታ ፍንጭ የለም ዝና ምንም አላላችሁ ብላ ስትለው ምንም አላለንም እባክሽ፣ ሊናገርም አልቻለም፣ ምን ማድረግ እንዳለብኝ አላቅም ይላለኝ። ግን መናገሩ አይቀርም ከጊዜ ጉዳይ ከጊዜ አንጻር መናገሩ አይቀርም። ሲርበው ሲጠማው ሲሰቃይ መናገሩ አይቀርም ይዘገያል እንጂ ይላታለኝ። እስኪ እንዳፋችሁ አድርገው እንደው ግን በህይወት አለ ብለህ ነው። ለማንኛውም ምሳሌ እኔ ለምሳሌ የምመልሰው መልስ በቃ እያቃተኝ ራሴን እያመመኝ እየተጨናነኩ ነው ያለሁትኝ። ጋሼ እኮ ሁሉ ነገራችን ነው ይዞብን የጠፋ፣ ሁሉ ነገራችን እኮ ነው ይዞብን የሄደው፣ ሁሉ ነገር ጨለመብን። ጋሼ ከሄደ በኋላ ግራ ተጋባን። ለምሳሌ ምን ልመልስላት? ሁሌ ውሸት ምክንያት የውሸት ምክንያት የውሸት ምክንያት ምን ላድርግ ነው የምትለኝ መድብል? እኔ ሳሁንስ ጨነቀኝ እያለች ትነግሯለች። ታለቅሽ ነው እንዴ ቅድስት? በቃ የሆነ ምክንያት አሁንም ምክንያት ደርድሪባት እየፈጠርሽ ይላታለኝ። ከዛ ሞገስም ወደ ሉላ ሄደና ደውላ አትመጣም ወይ ምን ተፈጥሮ ይሆን ደግሞ እያለች የምን ወረቀት አንብባ ነበረ። የሆነ በፖስታ የታሸገ ወረቀት እንትን ብላ እዚህ ጋር እኮ ዝና ቢፈርም በቃ የመጨረሻ የ80ችን ውል ይቀደዳል እዚህ ጋር። በዛ በኋላ በቃ እሱም ለራሱ እኔም ለራሴ ኑሮ ኖራለሁ ወይም ቢፈርም እያለች ከዛ ሞገስ ግቢት ሲል ምን ሆነ ነው ፊት ጦልግልግ ብሏል ብላ ስትለው ምን ነው ባክሽ የዛሬው ቀን በጣም አድካሚ ነበረ። ምን ነው ያው እንግዲህ ዝናን ስንወቅጠው አይደል የዋልን። የሚወቅጠው ቀጥ ውሸታ ነካኳ አላደረገው። እንደውም ዝና ሊመታው ሲል እሱ እንትን እያለ ነበር፣ እያበረ ነበር ማለት ነው እያገዘ። መድብልም ሞገስን እንትና ዝናን ሊመታ ሲል ሞገስ ደግሞ ለምንድን ነው የምትመታው ስበብ ይሆንብሃል ምናምን እያለ ይገላግላል። አሽቃባጭ። ከዛ ሄዶ ደግሞ ሉላ ጋር ደግሞ አይዞሽ ነፃነታችን የነፃነታችን ጊዜ እየተቃረበልን ነው አይዞሽ ምናምን፣ ይሄ የምን ወረቀት ነው ብሎ ሲላተኝ ይህ እኮ የ80ችን የሚቀደድበት ወረቀት ነው፣ እዚህ ጋር ወስደህ አስፈርመው እዛው ታስሮ ሳለ ትለዋለች። ሉላ ቅድሚያ የብሩኬ አይቀድምም አላት። አይ ሰውማ እንዲህ ነው አናደው ነበር እንደዛ ሲላተኝ አሁን ገና ገባ እያልኩኝ። ከዛ እነሱ ግን ብልጥ ለራሳቸው ሲሉ ብቻ ግን ቅድሚያ የብሩኬ ወሬ የብሩኬን ነገር ቢነግረን አይሻልም? እዛ በኋላ ይደርሳልኝ ይላታል። አይ ያው ነው እኮ ምን ጊዜ የብሩኬንም ጠየቁት፣ ይህም እዛው እንዳለ እንድታሰር አስፈርመው ይፈርም ትላለች። እሺ አለ። ርቦኛል የሚቀመስ ነገር ካለ እሷ ሰርታኖች ጣውላ መቼም አልሰራችሁም እሺ ብላ እንደማያቀርብ ሴት ወረደች ካልጋ። እባብ ተጠምጥማ የዋለች አልጋ ላይ ምን ሴት ምን ኩሽና ድስት እንኳን ያላት አይመስለኝም። ማህሌትም እንግዲህ ደንግጣለች፣ ፈርታለች። በቃ እሱ ያለበትን ወይኔ ዝና ወይኔ የት ገብታ ይሆን? ስልኩ እኮ አይሰራም። አሁንም ኤፍራታ አስቢበት፣ ቀስ ብለሽ ተረጋግተሽ አስቢበት እባክሽን፣ ያለበትን ጠያቂ። እኔም አንቺም ህይወታችንን ከማጣታችን በፊት መድብልን ደውለሽ ንገሪው። በቃ ዝና ያለበትን ይንገረን ወይ ይልቀቀው፣ ይዞትም ከሆነ ይልቀቅልን። በቃ ዝና እዚች ምድር ላይ በቃ የለም ማለት እኔና አንቺ አለቀልን። ምንም ጥርጥር የለውም። ተያይዘን መሞታችን ነው ሁላችንም ትላለች። ተናደደች እና የት ትሄዳለች? ከንቡርኬ ቤት ማህሌት ሄደች እና ቅድስት ከፈተችላት። እትዬ እንዴት ነሽ? እንዴት መጣሽ? ደግሞ ዛሬ ሰምሮብሻል ትላታለች። አፍሽን ዝጊ፣ ምን አገባሽ? ቢያምርብኝ ባያምርብኝ። እኔ የምልሽ መድብል የት አላለች? እኔ አላቅም ስለ መድብል። ምን ነው
እንዴ ዝና ጠፍቶኝ ነዋ። ዝና ያለበት እንዲነግረኝ። ባይ ሲጠፋ አልጠየቅሽም፣ ምንም አልመሰለሽም። መድብል እንትና ዝና ሲጠፋ ነው እንዲ አሁን እንደዚህ የምትንጨረጨ። ሰባይ አፍሽን ክፈሽ አንቺ ገረድ። ምን አባሽ አፍሽን ትከፍቻለሽ? ምን አገባሽ? እኔ መብቴ ነው፣ ማንንም የምፈልግ የራሴ መብቴ ነው አለቻትና ቀንሽን ጠብቂ። አሁን የነገርኩሽ የጠየቅኩሽን መልሽልኝ ትላታለች። ምንድን ነው መድብል ያለ የት ነው? መድብልን እንደምፈለግሽው ዝና ያለበት እንዲነግረኝ። አይ እኔ የማውቀው ነገር የለኝም አለችና ከዛ በኋላ በሩን ዘጋችበት ሄደች ማለት። በነገራችን ላይ ድራማው ዛዝቷል፣ ያስጠላል። ሁሌ ድብድብ፣ ሁሌ እገታ፣ ሁሌ አንድ አይነት እንትን። እኔ ግን ልጆች በህይወት ጥሩ አይደለም እንደዚህ አይነት ነገር፣ እንደዚህ አይነት ድራማ ማለት ነው። ሁሌ ድብድብ፣ ሁሌ እንደዚህ ጦርነት፣ ሁሌ ረደዛ። ብሩክ ተገኝቶ እንደ ቶሎ በተገላገሉ እንጂ ያስጠላል። ሁሌ ድብድብ፣ ሁሌ በተለይ መድብልና ዝናማ መደባደብ ሁሌ በቃ። በባለፈው ኤፍራታን እንደዛ አግቶ ሳምንት ምናምን ሁሉ አግቶ ቀጣዩን ደግሞ ዝናን አግቶ በቃ ሳምንት ሁሉ ሊተኙብን ሊዛዙብን ነው ማለት ነው። ያስጠላል እንደዚህ። ማንኛውም እንግዲህ አንድ ደላላ ደግሞ አለ። እሱ ደግሞ የጠፋባችሁ ካለ እኔ እፈልግላችኋለሁ፣ እኔ አፋልጋችኋለሁ እያለ እንግዲህ ብሩክን ደላላው የሚያገኘው ይመስለኛል ነው። ግን እንግዲህ ደላላው ብሩክን ያለበትን ቦታ ጠቆሚ ብሏል። ቅድስቴ ደግሞ እና ከቤት በኋላ አዋራለሁ ለብቻ ብለዋለች። እንግዲህ ደላላው ሄዶ ከቅድስት ጋር ካወሩ በኋላ ምን እንደሚፈጠር እናያለን። ብሩኬን ያገኘዋል አያገኘውም? እንግዲህ በሚቀጥለው ፓርት እናያለን። ኧረ ብሩኬን አግኝቶት ከዛ በኋላ የድራማ በተቋጭ አስጠልቷል። በቃ በአጠቃላይ ሁሌ ድብድብ፣ ሁሌ እንደዚህ መታገት፣ ማሳገት። ትውልዱ ምን ይማር ከነሱ? ለማንኛውም እንግዲህ የነበረ ቆይታ እዚህ ጋር ያበቃል። ቤተሰቦች ሰብስክራይብ፣ ላይክ ስለምታደርጉኝ ከልብ አመሰግናለሁ።